ይሄማ ልጆችን ያሳደኩበት ትናንሾቹ ነው። የትናንሾቹ ነው። የኛ ጥቁር ነበር እንዴ ዛጎል የመጣው አሁን ነው። ለምና ወካ ቅቦሽ ኮፈፍቴ ስናቦካ በዚህ አዘድ ጤፍን በይፍ ቡችታ ግና ማለት የንጥር ቅቤ። እሺ የልስታ ማለት የሚቀባ ነው። የሚቀባ ማለት ነው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ ሆም ቱር ነው የምናደርገው። ቤታችንን እናስጎበኛችኋለን። እንግዲህ አስጎብኝ ወይዘሮ ደጅጭሙ ፈንቴ የኔ እናት አለች። ስለዚህ ከሷ ጋራ ዛሬ እቺን ሳር ቤት ውስጧ ምን እንዳላት እኔ ካሜራማን ሆኜ እሷ አስጎብኝ ሆና እንጎበኛለን ማለት። ዝንቦቹ እስኪዞሩ እናታችሁ ቪዲዮ እስከ መጨረሻው ተመልከቱት። ላይክ አድርጋችሁ ጀምሩ። ሰብስክራይብ ያችሁ እስኪ ሰብስክራይብ አድርጉ። አሁን ቤቴን ላስጎብኛችሁ ባያችሁ። ቤቴን ላስጎበኛችሁ ነው። እሺ ቤቷን ልታስጎበኛችሁ በትክክል ዛሬ በትክክል ቦታ ምን አይነት ባህላዊ ዕቃ አላት? የሸክላ ዕቃ አለ፣ የተለያዩ ዕቃዎች አሉ። ዛሬ ይቺን ሳር ቤት እንጎበኛለን። ስለዚህ ወደ ቪዲዮአችን እንመለስ። ካሜራማን ሀብቴ ደስታው፣ አስጎብኝ ወይዘሮ ደጅጭሙ ፈንቴ። እሺ ውድ ቤተሰቦቻችን እንግዲህ ከዚህ እንጀምራለን። ገብተናል ማለት ነው። እሺ ከማጀቱ እጅ ከዛኛው ጠርዝ እንጀምር አይሻልም? ያ ምን ይባላል ይሄ ከላይ ያለው? ብረት ምጣድ። ከጀርባው ምንድነው ያለው? ብረት ምጣድ ብቻ። ረጀት ለምንድን ነው የሚያገለግለው? ሙገራ ድፊት ሙገራ ድፊት። እሺ ቀጥይ። ረጀት ማለት ከሸክላ የሚሰራ ሲሆን የሙገራ ወይም የድፎ መስሪያ ነው ማለት ነው። እሺ ቀጥይ። ወደዚህ ከታች ወደዚህ ምንድናቸው እነዚህ? ከዚህ የውሃ አንሰራ ወይም ልዩ ስሙ ምን ይባላል እናንተ የምትሉት? ከእንስራ ውጭ ማለት ነው ትሉታላችሁ። ማድጋ። እሺ ሌላ ለምሳሌ መካከለኛ ከጋንና ከእንስራ መሃል ሲሆን አሁን ይሄ ከጋንና ከእንስራ መሃል ነው። ምንድነው የሚባል? የማድጋ ነው። ማድጋ ወይም ግጭ ከዚህ የዚህ ትልቅ ነው። እኔ ነኝ የተሳሳትኩት ማለት ሁለት ቀንድ ያለው ያ ግቹ ሁለት ቀንድ ያለው ነው። ይሄ ሁለት ቀንድ ብቻ ነው። በአንዳንድ ቀንድ ብቻ ነው በሁለቱም ያለው። ይሄ እንስራ ይባላል ተብላችኋል። እሺ እንቀጥል። እዚህ ጋር ምን ይታያል? ወደዚህ ይሄ ምንድነው? ምጣድና ሞግድና ምጣድ ወይም አክምባሎ ይባላል። እንግዲህ በምታውቁት ቋንቋ ይሄ አክምባሎና ምጣድ ይባላል። እሺ ቀጥይ ወደ ጎን። አራዘው እዛ ጋር የሆነች አለች እዛች ጋር የተንጠለጠለችው እጅ እስቲ የቅቤ ቅል። በእርግጥ አሁን ላም የለንም። የድሮ ናት። ይቺን ጥርቅብ የናት ያቺ የመስታጠብ አረጊያ ነበር። የምን ቅቤ? ይቺ የንጥር ቅቤ። እሺ የልስታ ማለት የሚቀባ ነው። የሚቀባ ማለት ነው። ተመልከቱ ውድ ቤተሰቦቻችን፣ ይቺኛዋ የንጥር ቅቤ ነች። እንደምታዩት አፈር ለብሳለች። አሁን ያው ላሞቹ ጠፍተው ነው። ይቺኛዋ ደግሞ የሚቀባ ቅቤ የሚቀመጥበት ነው ተብላችኋል። እሺ እንቀጥል ወደዚህኛው ጠጋቤና እጅ አሳይ፣ በእጅሽ እየጠቆምሽ እንድታሳያች። እሱ ምንድነው? መጀመሪያ ይሄ ቡና ስኒ ነው። ስኒ ወይም ረከቦት ማለት ረከቦት። ጀበናይቱ ለአንድ ሰው ብቻ የምትሰራ ነው የምትመስለው። ለነገሩ አንቺ ብቻሽ የምትጠጪው። እኔ ብቻ ነኝ። እቺ ትበቃኛለች። እቺ እንድንቅ እያደረኩ ልጅ ባመጣው ሻይ እያፈላው ጥጥት ነው። አያት። እሺ ይሄ የሽሮ ዕቃ ይሄ የበርበሬ ዕቃ። እሺ የሽሮ ዕቃና የበርበሬ ዕቃ አይታችኋል። እሷ ምንድነች? የደረቅ ቅመም። ደረቅ ቅመም ማለት እንግዲህ እንደ ምንድነው? እንደ ደረቅ ቅመም ማለት ምንድነው የሚባለው? ብቻ ታውቁታላችሁ። ደረቅ ቅመም ለክክ መስሪያ ነው፣ ለወጥ መስሪያ። እሺ እሱ ምንድነው? ትሪ ነው። ቆሎ ሊቆላ ተነፍሶ ተኖሯል። ስንዴ ቆሎ ልትቆይ ተቀበይና ትቆያለሽ። ይሄንን እሺ ልቀሚውም። እሺ ታይ። እሺ የወጥ ድስት ሸክላ ድስት። የት ቀንዶ የትዳን ለሌላ ተገጥማ ነው። እሺ እለፊና እንግዲህ ወደ ታች እዚህ ጋር ዋና አለ፣ እዛ ጋር ይታየኛል። ሙሃቻ ወይም ቡሃቃ ማለት ነው።
አዎ ኮሪት ሙሃቻ የሊጥ ማብኪያ የተቦካ ሊጥ የሚይዝ ምን ይባላል? ሙሃቻ ወይም ኮሪት ነው ተብላችኋል። እሺ እሺ። ሌላ ጀሪካን ነው ተበስቶ ተገልብጦ ባፉ ነው የቆመው ውሃ ይዟል። እሺ እዚህ ጋር ሌማታ እስከ ትሪፋው ወይም እስከ ምንድን ነው የሚባለው? ወስከንቢያ ይባላል። ወስከንቢያ ወይም የሌማት የሞሰብ ክዳን ማለት ነው። ታምራለህ። እሺ እዚህ ጋር ሌላ ባህላዊ ትልቅ አገልግል ልጆቻችን ስንሄድ እዚህ ዳቦ ግግር አድርገን ዳቦ ሙሽራውን አድርገን የምንወስድበት ነው። ዳቦ ሙሽራ ዳቦ ምናምን የእናት ዳቦ የሚባለው በዚህ ነው የሚሄደው። ይሄ እንግዲህ የድሮ አገልግል ነው። ይሄን አገልግል መቼ ነው የሰርፋሽው? ትዝ ይልሻል? የእናቴ ሰፍታ ይሰጣኝ ማርያምን የመድኃኒዓለም ያን አንቺን ያሳደገ ተመልከቱ። እንግዲህ ይሄ አያታችን ሰፍታ የሰጠቻት ነው ማለት ነው። እንግዲህ የበኩር ልጇ ኦልሞስት 45 ዓመት ደርሷል። የታተይ ልጅ ማለት ነው 45 ዓመቷ ነው። እንግዲህ ከ45 ዓመት በፊት የተሰፋ የጎጆ መውጫ ለልጇ እናቷ ሰፍታላት የሰጠችው ነው ማለት ነው። እሺ ጥሩ እንቀጥ። ኧረ እዚህ ጋር ትልቅ እንትን አለ። ይሄንን አውርጁማ። ይሄ አይ ጉድ። ኧረ ይሄን በዚህ ነው ያላደኩም። ይሄማ ልጆችን ያሳደኩበት ትናንሾቹ ነው። የትናንሾቹ ነው። የኛ ጥቁር ነበር እንዴ ዛጎል የመጣው አሁን። ይሄ ከማን ነው? ከምክር ነው ከአስንቅ ነው የጀመረው? ይሄ ከአስንቅ ነው መሰለኝ። ከአስንቅ ነው እንግዲህ አስቦት ነበር። ዛሬ ናኒ ዘልበት ዛሬ የእንትን የጨርቅ ማዘያ ነው የተበጀው። ለሚስቴ ነው እኔ ለሚስቴ በቃ በዚህ ነው የምታዝለኝ። እኔ ሚስት በዚህ አንቀልባ ማለት ይሄ እንደምታዩት እንግዲህ አንቀልባ ይባላል። ጌጣጌጥ አለው። በባህላዊ ጌጥ የተጌጠ ዛጎል ማለት ነው። ይቺ እንግዲህ ልጅቱ ያትቻ ያደገችው ልጅ ማለት ነው። በዚህ አንቀልባ 18 ዓመት ሞልቷታል። የአንቀልባ የኛ አስተውሳለሁ ጥቁር አንቀልባ ነበረ፣ ሽንሽን የሌለው ቁርበት አይደለ? ያንን የኔ ትንሾች ሲታዘሉበት ስለማቅ ማለት ነው። ይሄ የሀገራችን ባህላዊ አንቀልባ ወይም ማዘያ ነው ማለት ነው። እሺ እዚህ ጋር ትታየኛለች። ምንድነች እቺ? የማናት እቺ? ያንቺ ነች? የምሳ አገልግል። አዎ በዚህችማ ቲክቶክ ሰርቼ ለእንዴ ምሳ ቋጥረን በዚህ እንትን አዘቅት ሄደን እርሻው ጋር። አዎ ይቺን መቼ ነው የሰፋሻት? ትዝ ይልሻል? በቅርብ ነው የተሰፋችው። እንደምታዩት እንግዲህ የገበሬ ምሳቃ ይችን ትመስላለች ማለት። አምጪ ውስጥ እሱ አምጪ። ሌላ ባህላዊ ዕቃ አለ። ይሄ ምንድን ነው? ወፍሮ ስንፈጭ እንጠርግበት ነበር። የድንጋይ ወፍጮ ሳለ ማለት ነው። ድንጋይ ወፍጮ ሳለ ዛሬ መኪና ወፍጮ ሆነ። ቆሎ መቆለያ እንዲችን አሁን ለቆሎ መቆለያ ነው የሚያገለግል። ምን ይባላል ስሙ? ሙሬ አፍ ይባላል። ስድቡ ራስ ሙሬ ይባላል። ይሄ እንግዲህ ከሙሬ ራሱ ሙሬ የሚባል ሳር ነው ያለው። ከሙሬ ነው የሚሰራው። እንደምታዩት እንግዲህ ይሄ ድሮ እናቶቻችን ወፍጮ ሲፈጩ ወደ ጎን እንዳይፈስባቸው መከምከሚያ ነበር፣ መጥረጊያ ነበረ። አሁን ግን በድንጋይ ወፍጮ የሚፈጭ ስለሌለ ለቆሎ መቁለያ ብቻ ነው የሚያገለግለው ተብላችኋል ማለት ነው። ይሄ ምንድነው? ገበታ ተመልከቱት። ቅርስ ነው ይሄ የምናወካበት። ይሄ ዛሬው ጀሪካን ጎማ መጥቶ ነው እንጂ የፕላስቲክ ጎማ መጥቶ ነው እንጂ ትያረግደ በዚህ ዳቦን ብናወካ ቅቦሽ ኮፈፍቴ ስናወካ በዚህ አዘድ ድሮ እኔ አስታውሳለሁኝ ብዙ ልጅ ሲኖር ከአንድ ባለሀብት ቤት በዚህ በወተት ተፈትፍቶ ምናምን ይበላ ነበረ። ፍትፍት የምንበላበት በገበታ ማለት ነው። እንግዲህ ገበታ የሚለው ስም አሁን ለምሳሌ ገበታ እንብላ ምናምን ይላሉ የአራዳ ልጆች ማለት ነው። እና ገበታ ማለት ይሄ ነው ዋናው ትርጉሙ። ገበታ ከእንጨት የሚሰራ መብያ ወይም መመገቢያ እንዲሁም ደግሞ ለማቡኪያነት የሚያገለግል ለሊጥ ማቡኪያነት የሚያገለግል ነው ማለት ነው። እንግዲህ አባቶቻችን ናቸው ይሄንን የሚሰሩት። ጥበባቸውን በዚህ መልኩ ማድነቅ ይቻላል ማለት ነው። እሺ ወደ ምድጃው እንሂድና ምድጃው ላይ ያለውን ትነግራቸዋለሽ ማለት ነው። ምድጃችን ይሄን ይመስላል።
እሺ ነይ እስኪ በባዶ እግሯ የምትሄደው በነገራችን ላይ ያው ቤት ውስጥ ሳሎናቸው እናንተ ምንጣፋችሁን እንዳይቆሽሽ ነው አይደል በባዶ እግር የምትሄዱት እዚህ ጋር ደግሞ እንደዚህ ጉልቻ ቤተሰቦቻችን 3 ጉልቻ የሚባለው ይሄ ነው እንግዲህ 3 ጉልቻ አንድ ወጣት ወይም አንዲት ሴት ጎጆ ስትመሰረት ወይም ስታገባ እንግዲህ 3 ጉልቻ መሰረተች ማለት ይሄ ነው እንግዲህ መስያመቱ ማለት ነው ስለዚህ 3 ጉልቻ ይባላል ይሄ ለምንድን ነው የሚባለው እንግዲህ ባንከርትት ወይም ስቶቭ ምናምን ነው የምትጠቀሙት አይደለ ከተማ ላይ ያላችሁ ወይም ይሄ ምንድነው ፌርሜሎ ነው የሚባለው ፌርሜሎ የምትጠቀሙበት ይሄ ግን ደግሞ ከሸክላ ሰሪዎች የተዘጋጀ ጉልቻ ይባላል ማለት ነው ስለዚህ እሺ ሌላ የቀረ ነገር አለ እዚች ጋር ትታየኛለች ትንሿን ገበታ እስኪ አምጫት በአፋፏ ተደፍታ የቆሎ መብለያ ያሹቅ ባቄላ አሹቅ በዚህ ዘርግፍ እያደረግን እንበላባት ነበር ድሮ አሁን አጓት ወይም ወተት እንበላበት ነበርሽ እንግዲህ ተመልካቾቻችን ድሮ ሳህን ሳይመጣ ምናምን በእንደዚህ አይነት ነበር እንግዲህ በእደ ጥበብ ውጤቶች እንደ ገበታ ሸክላ ደግሞ ዳካ የሚባል ማቡኪያ ነበር አይደለ እንደሱ አይነት ነበር የሚጠቀሙት እናቶቻችን አባቶቻችን አሁን እንግዲህ ዘመኑ መጥቶ እንደዚህ አይነት ነገሮችን ወደ ኋላ እየቀሩ መጥተዋል ማለት ነው አሁን ይሄ ምንድነው ገበታ የሚጠቀምም የለ ሌላም ደግሞ ድስት ራሱ እንደው ከኛ ቤት ብቻ ነው ያለም ይመስለኝ የሸክላ ድስትና አብዛኛው ሰው ብረት ድስት ነው የሚጠቀመው ማለት ነው እሺ ውድ ቤተሰቦቻችን እንግዲህ ሆም ቱራችን ይሄን ይመስላል ነይ በቃ በእንጂ እንግዲህ አስጎብኛችን ታተይ ደጅት ነው ፈንቴ ትባላለች እናታችን በዚህ መልኩ አስጎብኝታችኋለች እንዴት አገኛችሁት ጉብኝቷን እዚህ እኛ ጋር ያያችሁት ዕቃ እናንተ ጋር ያለ ምን አይነት ነው ገበታ ነው ዳካ ነው ሸክላ ነው አገልግል ነው አንቃልባ ነው ሙሬ ነው የትኛው ባህላዊ ዕቃ እናንተ ቤት አለ የገጠር ልጆች ማለት ነው ስለዚህ ወይም የትኛው የለም ወይም እናንተ ጋር ያለ እኛ ጋር ያላያችሁት ነገር ይሄ የላችሁም ብላችሁ ኮሜንት አስቀምጡልን ወይም ደግሞ እኛ ጋር እናንተ ጋር ያለ ነገር ካለ ይሄም እኛ ጋር አለ ብላችሁ ኮሜንት አስቀምጡልን ማለት ነው ጻፉልን የዛሬው ቪዲዮ ይሄን ይመስላል ቤታችንን እቺን ቆንጂዬ ሳር ቤት አስጎብኝተናችሁ ነበር እንደወደዳችሁ ተስፋ እናደርጋለን ይሄን ቪዲዮ ምንም ኤዲት ሳናደርግ ነው ምንጭ ነው ስለዚህ ሁላችሁም ትወዱታላችሁ ብዬ አስባለሁኝ ወደ ኋላ መለስ ያደርገናል ብዬ ስላሰብኩ ነው ይሄን ቪዲዮ ሰራውላችሁ በሌላ የገጠር ቪዲዮ እስከምንገናኝ መልካም ጊዜ ታተይ ቻው ባያችሁ ቻው ሰላም ሁኑ አሜን ሰላም ሁኑልን ቻው ሰብስክራይብ ላይክ